ሰምታችኋል? 1.9 ቢሊዮን ብር የተጭበረበረበት 1430 አባወራዎች ህይወት የተናጋበት 15 ባንኮች 15 የሚዲያ ተቋማት የተመረመሩበት 150 ሰዎች ኢንተርቪው የተደረጉበት 7000 ገጽ ማስረጃ የተገኘበት 7000 ገጽ ማስረጃ የተገኘበት ለዚህ ወንጀል የተባበሩትን ክሰስ ተብሎ አቃቢ ህግ ማስረጃው ሲሰጠው ፍርድ ቤት ሄዶ ምን ቢል ጥሩ ነው? ለዚህ ወንጀል የተባበሩ ሰዎች ከመንሱር ጀማል በስተቀር በዋስትና መብት ቢፈቱ ተቃውሞ የለኝም ዳኛዬ አላለም። 7000 ገጽ ማስረጃ የተገኘበትን እንደ አፍሪካም አይዶንት ኖ አፍሪካ እንደ ኢትዮጵያም ይሄ ወንጀል የመጀመሪያው ወንጀል ይመስለኛል። ሰፊ ውስብስብ 19 አይነት የወንጀል አይነቶች የተገኙበት የማንፊያ ተባባሪዎችን ከመንሱር ጀማል በስተቀር ሌላዎቹ በዋስትና መብት ቢለቀቁ ማስረጃ ተቃውሞ የለኝም። 7000 ገጽ ማስረጃ እንካና ክሰስ የተባለው አካል እኮ ነው እንደዚህ የሚል። የት ነው የሚኬደው? መንሱር ጀማል ከአብርሃም ግዛው በላይ ምንድን ያደረገው? መንሱር ጀማል ከይገረም ደጀኔ በላይ ምንድን ያደረገው? መንሱር ጀማል ከሰራዊት ፍቅሬ በላይ ምንድን ያደረገው? መንሱር ጀማልን ልከስ ያሰብክበትን አንቀጽ እነዚህ ሰዎች ላይ የማይሰራው ለምንድን ነው? ምንድን የተፈጠረው ነገር? ከዚህ በላይ ምን እንዲሆን የተፈለገው? ተቃውሞ የለኝም። እንግዲህ ይህንን ነው መሆን የምንችለው። እዚህ ድረስ ነው መሄድ የምንችለው። ፍሬው ኃይሉ ከሳሽ አዘንተኛ፣ ተከሳሽ ሰርገኛ፣ እንግዲህ ዱሴ ተከናንበህ ተኛ ይላል። አሁን እኮ እነዚህ መፈታት አይደለም። እነዚህ ከተፈቱ ከዚህ በኋላ እዚች ሀገር ላይ ያጭበረበሩ ገንዘብ ማብቸት ምንም አያመጣም ብሎ በየቦታው መኪና እንሰጣችኋለን፣ ቤት እንሰጣችኋለን እያለ የህዝቡን ብር መልቀም ምንም ችግር አያመጣም ብሎ ያስባል። ምን መጣ ተብሎ ምን እነ ሰራዊት ያልታሰሩ ነው ምን ሆናለሁ ይላል። በፊንቴክ ጉዳይ ያልታሰረ ሰው በሌላ መኪና አጭበረበረ ተብሎ እንዴት ይታሰራል ብሎ ማጭበርበር ባህል ይሆናል እዚህ ሀገር። እሺ ይሄ ሁሉ የፖሊስ ልፋት፣ ይሄ ሁሉ ፖሊስ የሁሉ ሰው ቃል ሲቀበል የነበረውን ይሄ ሁሉ ማስረጃ ሲሰበስብ የነበረውን በአንዴ ዜሮ አበላችሁት እኮ። የፖሊሶቹ ልፋት እንኳን አሳዝናችሁ። እሺ የተበደለ ሰው ይቅር፣ የተበደለ ሰው አንዴ ፈርዶብናል፣ ብራቸው ተበልቷል ሰዎቹ። እሺ ፖሊስ ሁሉ ሲሰቃይ ማስረጃ ሲለቃቅም የነበረው ነገር አያሳዝናችሁ? ተጣር ለዋስትና እኮ ሁሉም ሰው ይፈሰጣል። ግን ብሩ በቢሊየን ወደ 2 ቢሊየን ብር የሚጠጋ ሰው ብር ያጭበረበሩ ሰዎች ተባብረው ይሄንን ህዝብ ያጠቡ ሰዎች፣ ህዝቡ መኪናውን ሽጦ ባዶ ያስቀሩ ሰዎች፣ እነዚህ ሰዎች እንዴት ነው ዋስትና ያገኙ ያሉት? በማስረጃ የተረጋገጠ ነገር በቪዲዮ እኮ ነው እነዚህ ሰዎች ያለው። እኛ ላይ ብቻ ነው እንዴ ጎ የሚሰራው? ታዋቂ ያልሆነው ሰዎች ላይ ብቻ ነው እንዴ አቃቢ አጠንክረ የምትመጣው? እኛ ላይ ብቻ ነው እንዴ? ድሃ ላይ ብቻ ነው እንዴ? እሺ ህዝቡ የት ሄዶ ያልቅስ? ይሄ ሁሉ ሰው በጠራራ ፀሐይ የተበላ ሰው የት ሄዶ ያልቅስ? ፋሚሊ በዚህ ሰዓት ሰበር መረጃ ሰምተዋል። ተጠርጣሪዎቹ ሊፈቱ ነው። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች የዋስትና መብታቸው እንዲከበርላቸው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የወሰነ ሲሆን ችሎቱ ተጠርጣሪዎች ለዋስትና የሚያቀርቡትን የገንዘብ መጠን ለመወሰን ለሰኞ ግንቦት 3 2018 ዓ.ም ቀጠሮ ሰጥቷል። አቃቤ ሕግ በበኩሉ አምስተኛ ተከሳሽ ከሆነው መንሱር ጀማል በቀር የዋስትና መብታቸው ቢከበር እንደማይቃወም ለችሎቱ አስታውቋል። ችሎቱ በበኩሉ አቃቤ ሕግ ለአምስተኛ ተከሳሽ መንሱር ጀማል ዋስትና ጉዳይ ላይ አቃቤ ሕግ ያለውን ተቃውሞ በጽሁፍ ለግንቦት 3 እንዲያቀርብም ትዕዛዝ ሰጥቷል። በፊንቴክ ኢንቨስትመንት ስም በተፈጸመ የማጭበርበር ወንጀል ተጠርጥረው በእስር ላይ የሚገኙት አርቲስቶችና ቲክቶከሮች የዋስትና መብታቸው ተፈቅዶ ከእስር ተለቋል። ሆኖም ግን አቃቤ ሕግ በመንሱር ጀማል ላይ ግልጽ ተቃውሞንም አቅርቧል። ለሌሎቹ የዋስትና መጠን ሰኞ ግንቦት 3 የሚወሰን ሲሆን መንሱር ግን ተጨማሪ ክርክር ይጠብቀዋል ተብለዋል። አቃቤ ሕግ ለምን መንሱር ብቻ ለየው? የፍርድ ቤቱ የመጨረሻ ውሳኔ ምን ይሆን? ሰኞ የዋስትናውን መጠን ልክ እንደታወቀ ይዤላችሁ እመጣለሁ። ፎሎ በማድረግ ጠብቁኝ ብለዋል። ፖሊስ ነው ያወጣው ይሄንን፣ እኔ አይደለሁም። 8 ሚሊዮን ብር ከገንዘቡ ውጪ 8 ሚሊዮን ብር የሚያወጣ ንብረት ተቀብለዋል። ከገንዘቡ ውጪ አዎ፣ ሰራዊት ፍቅሬ ይሄንን በስጦታ መልክ ነው የተቀበለው። አሁን በስጦታ መልክ ስትል ስጦታ በራሱ የራሱ የታክሴሽን ፕሮብሌም አለ። 30% የታክስ መክፈል አለበት።
ለምን ስጦታ ተደረገ? ያው ከታክስ ለመሸሽ ሊሆን ይችላል አላውቅም። ግን ፖሊስ ሁሉም እንትኖች ተቀብለዋል። 8 ሚሊዮን ብር የሚያወጡ መኪኖችን ተቀብለዋል ብሏል ሪፖርቱ። ወደ መንሱርን አግኝቸው ነበር ወዳልከኝና ሰሞኑን ወደ ሰማኋት አንድ ድምጽም አለች እና እሷንም እንድታብራራልኝ እፈልጋለሁ። በተለይም ደግሞ ካንተ ጋር ለምንድን ነው እኔ እናንተ የሚል ንግግር መንሱር ባዚ የሰንዙ ህግ አለች። የሰንዙ ህግ ምቹ የሚሆነው ሌላ ጊዜ ትምህርት ሊሆነው ይችላል። የሰንዙ ህግ ምን ይላል? አርፎ የተቀመጠ ጠላትህን ሄደ ነካካው ነው። ሄደ ነካካው። ስትነካካው ይናደዳል። ሲናደድ ሚዛኑን ያጣል። ሚዛኑን ሲያጣ ማስተዋል ይሳነው። ማስተዋል ሲሳነው ሊወጋህ ይመጣል። ሊወጋ ሲመጣ ያንተ ጥንካሬ ወደ ድክመት፣ ድክመትህ ወደ ጥንካሬ ይቀየርበታል። ይህንን ፕሪንሲፕል መንሱር ላይ በትክክል ነው የሰራሁበት። ነካካውት፣ ደጋግሜ ነካካውት፣ ጅል ስለሆነ ማለት ነው። ደጋግሜ ስነካካው ተናደደ፣ ሚዛኑን አጣና ተሳደበ። ተሳደበና የኔን ድክመትና ጥንካሬ አላወቀው። ስለዚህ የኔ ድክመት መልኬ ሆኖ ታየ። ተሳደበና 2.8 ሚሊዮን አካባቢ ይመስለኛል ያለው ፎርወርዱ ላይ ፖስት ሲፖስት ሰዎች አዩትና አውንታ በርሲሳ ማን ነው ብለው 30,000 ነው በሳምንት ውስጥ ወደ እኔ የመጡት ፎሎወሮች። ስለዚህ መንሱርን በዚህ ደረጃ ነው የምንተዋወቀው። ሲጀምር የሚናገረውን የማያውቅ ሚዲያ ምን ማለት ነው? ሚዲያ ዶክመንቴሽን ነው። ዛሬ ያወራናቸውን እኔ እናንተ የምናወራቸውን ነገሮች ነገ ማስረጃ ሆነው ይወጣሉ። ስለዚህ የምናናገራቸውን ነገሮች ጥንቃቄ ማድረግ አለብን። አንዳንድ ነገሮች ላይ ለጠቅላይ ሚኒስትሩ ኩላሊቴን ሰጣለሁ፣ ይሄ የስካምሮች እንትን የተለጣፊዎች ነው እንጂ ሲጀምር ጠቅላይ ሚኒስትሩ ኩላሊት አይፈልጉም። እሱን ስጡን ቢል አይሰጥም። ሲጀምር ደማቸው ምናምን የሚባል አለ። ጤነኛ የኩላሊት ህመምተኛ ያሉን ጠቅላይ ሚኒስትር ነው ያለን። አስፈላጊነቱ አይገባም። እድል ሆነና የጭንቅ መከራ አልመሰግንም ምን ጥሩ ብሰራ አወየን የእድል ሞኝ ነው ተላላ እኔ በለፋሁት ተመስጋኙ ሌላ ውሽማ ጉቦ ከቤቷ አስተኝታ ከሳሽ ሐዘንተኛ ተከሳይ ሰርገኛ እንግዲህ ዶሴ ተከናንበህተኛ